ሰላም ጤና ይስጥልኝ የካፋ ቴሌቪዥን ፕሮግራም ተከታታዮቻችን ለየት ባለ ፕሮግራም ተገናኝተናል ፕሮግራማችን ዛሬ የ40ኛ ዓመት የጋብቻ በዓላቸውን በሚያከብሩ ጥንዶች ቤት ነው የሚሆነው ጥንዶቹ እነማን ናቸው ምን አይነት የህይወት መንገድ አልፈዋል የሚለውን አብረን ገብተን ውስጥ እንከታተል አብራችሁን ቆዩ እንኳን ለሳላችሁ እንኳን ለዚህ አወቃችሁ በመጀመሪያ ስማችሁን አስተዋውቁኝ እኔ ከናቴ ካረዳሽ ገብረ ማርያም ከአባቴ ካቶ ደሳለኝ ደምሴ በ1955 መስከረም 6 ተወለድኩኝ ከዛም ትምህርቴን ተምሬ ጨርሼ በጅማ መምህራን ማሰልጠኛ የአንድ አመት የመምህራን ማሰልጠኛ ስልጠና ወስጄ በከፋ ዞን ተመደብኩኝ የመጀመሪያው ምድቤ ሾቻ አንደኛ ደረጃ ትምህርት ቤት መንጆ ወረዳ ነበር ከዛም ባለቤቴ የሆነው በዲሪ የግብርና ኃላፊ ነበር በዛ ሰዓት እኔ ሾቻ ሳስተምር እሱ ዲሪ እየሰራ በዛ መሃል ነው የተዋወቀው ስሜ ታደሰ ማም ይባላል የተወለድኩትም የድሮ ዴቻ ወረዳ ያሁኑ ጎባ ወረዳ ውስጥ ሲሆን ከናቴ ከሁለት ሚካኤል አምቦና ከአባቴ ማሞ እንዶም ተወልጄ ትምህርቴን በስንት ዓመት በ1960 ዓመተ ምህረት መጥቼ በደ ማርያም ትምህርት ቤት ገባሁ ከአንደኛ ክፍል መጀመሪያ ጋዝ ትምህርት ቤት ነበር ለአንድ ዓመት የተማርኩት ያ እንዳለቀ ወደ ማርያም ትምህርት ቤት በአመቱ መጥቼ ገባሁ ያው ከአንደኛ እስከ 7ኛ ድረስ በ3 ዓመት ጨርሼ 7ኛ ክፍል እዚህ ሸታ ከፍተኛ ሁለተኛ ትምህርት ቤት ገባሁ ከዛ በኋላ ትምህርቴን እስከ 12ኛ ደረጃ ከመማሬ በፊት የድገት በብረት ዘመቻ ነበር በደርግ መንግስት እና 10ኛ ክፍል ላይ አቋርጬ ለ2 ዓመት አገሬን ለማገልገል ወደ ገጠር ዘመትኩ 2 ዓመቱን ጨርሼ ተመልሼ በአንድ ዓመት ተኩል ውስጥ 11ኛ እና 12ኛ ክፍል ተፈትነን 12ኛ ክፍል በመልካም በሁለት ነጥብ በማለፍ አምቦ ግብርና ኮሌጅ ለ2 ዓመት ትምህርቴን ተከታትዬ ለማግኘት ወጣሁ እንደመጣው ገንቦ ነበር የተመደብኩኝ ገንቦ ወረዳ ትንሽ እንደሰራው ያው የቦታ ክፍተት ስለነበረ ዲሪ ተመደብኩ እንደገና ዲሪ 13 ቀበሌ ገበሬ ማብራትን ኮኦርዲኔት ያደረኩ በማስተባበርበት ሰዓት እሷ የድሮ እጮኛዬ ያሁን ባለቤቴ ጸዳለ በትምህርት ምክንያት ተመደባ ከጅማ ትመጣለች እኔ በዛ አካባቢ ነበርኩበት ሰዓት ያው የተመደበችበትም ቀበሌ በነስር ነበር ያው እንግዲህ ፍቅር ነውና ሳይት ላብ የሚሉት ያው እናንተ የምታውቁት በአይን ተገናኘን ለመጀመሪያ ጊዜ በህይወት ዘመኔ ለትዳር የጠየቅኳት ሴት ብትኖር እሷ ናት እንግዲህ ይሁንታ ለማግኘት ብዙ ጥረት ነበር ያንን ይሁንታ በመጨረሻ ካገኘው በኋላ ያው እግዚአብሔር የተመሰገነ ይሁን ፍቃዱም የሱ ሆኖ የሷንም ልብ ለኔ እንድንበረከክ የኔንም ለሷ እንድንበረከክ አድርጎ ይሄው አጣምሮን እዚህ ለማድረስ አጥቶናል የቆይታ ጊዜውን በተመለከተ ማብራራት ብዙም ባላብራራም እንግዲህ በደርግ ጊዜ የነበረው ስራ ከቦታ ቦታ የሚያዛውር ሲሆን እኔ ከሾቻ አንስቼ ቢጣገባው ከደቻ ተነስቼ ግንቦ ዲሪ የነበርኩኝ ደቻ እጄ ከደቻ ተነስቼ ቢጣገባው ይዣት ሄድኩኝ በተመደበች በአመቷ ልክ በ7ኛ ወር ወደ ትልቁ ጌሻ ወረዳ መደቡኝ ግብርና ላፈውኛ ለ3 ዓመት እንደሰራው ተመልሼ በጣመጣው በ3 ዓመት ተመልሰን ያ ማለት ግን ቢያንስ በወር 2 ጊዜ በፈረስ እየተመላለስኩ እነዚህ የዛሬ አፍለኛ ልጆች ያንንም ለኔ አፍላ ነበሩና የነሱን አፍቆትም ስላላስቻለኝ በፈረስ 2 ጊዜ እየተመላለስኩ እሷም ብቸኝነት ብቻ ሳይሆን ገና የልጅ አገረድነት ወቅቱ ብቸኝነትን የማይነው በመሆኑ ያጽናናው እየተመላለስኩኝ ቆይ ተመልሼ በ3ኛው ዓመት መጣው ከዛ በኋላ እግዚአብሔር ይመስገን አልተለያየንም እንግዲህ ያው የ6 ወር የ5 ወር ልዩነት በዝውውር ምክንያት መሽከርከር ካልሆነ በስተቀር ብዙም አልተራራቅንም ይኸው ለዛሬ እንግዲህ እነዚህን ልጆችን በእግዚአብሔር ቸርነት አፈራን
የልጅ ልጆችንም አየን ለዛሬ ክብርም ጌታ አበቃን እሺ በትዳር ውስጥ ብዙ ከፍታና ዝቅታዎች ይኖራሉ ከናንተ ህይወትም ብዙ ሰዎች ትምህርት ይወስዳሉ ብለን ስለምናስብ ምን ያክል ምን ነገሮችን አሳልፋችሁ በትዳራችሁ ውስጥ ምን ነገር ነበር ግጭትም ባይሆን ሰውና ሰው አንድ ላይ ሲሆን የሆነ ህይወት ውስጥ ወጣ ወረዶች ይኖራሉና ምን ነገሮችን አሳልፋችሁ ትጸዳሉ በህይወታችን ውስጥ በአብዛኛው የፍቅር ህይወት ነው ያለው እስከዛሬ ድረስ ማለት ነው እስከዛሬም ድረስ ግን ይሄን 40 አመት ስንቀመጥ አንድ ቀን በመሐከላችን ሽምግልና ሰው ገብቶብን አያውቅም አንድም ቀን ብንጣላኒ ልጆቹ ህፃናት ይያሉ ብንጣላ ሰው ሆኖ ማይጋጭ የለም ብንጋጭ እንኳን እኔ ለምን ተኮራርፈን እንኳን ልጆች እንዳያቁ ምግብ አንለያይ ልጆቹ እንዳያቁ ማናረገው ጥረት የለም ግን ከተወሰነ ቀናት በኋላ ቤት ውስጥ አብረን ምንም ነገር ሳይነቃ ሁለታችን ብቻ ቁጭ ብለን ምን ማድረግ ለምን እንደተጣላን ለምን እንደሆነ ተወያይተን ራሳችንን ፈታለን እንጂ እስከዛሬ ማንንም ሽማግሌ በማከላችን ገብቶ አያውቅም ይሄ ነው ምክንያቱም የልጅነት ትዳር ነው ስንጋባም ማንንም አላገናኘንም የሚገርማችሁ ነገር ያኔ መጀመሪያ የጻፋት ደብዳቤ እስከዛሬ በእጃለች እና እንግዲህ የእግዚአብሔር ሚስጥር እንጂ እንደዛ ደብዳቤውንም ይዤ ብዙ አይቻልም ብያለሁ ምክንያቱም እንዲላጓሽ እንዲ አይደለም እኔ መጣሁት ለስራ ለእንጀራ ፍለጋ እንጂ ለትዳር አልመጣሁም አባቴም ደግሞ አስተምርሻለሁ ነፍሱን ይማረውና ተማሪ የበለጠ ከዚህ የተሻለ ህይወት ይጋጥምሻል እንዴት ትዳር ውስጥ ገበያለሽ ብሎ ስለሚመክረኝ ያ ወደ ትምህርት አስብ ነበር ሆኖም ግን ፍቅር ነውና ሁለታችን ያኔ በመፋቀራችን በመዋደዳችን በቃ እሱም ብዙ ጥረት በቃ አንደው አልተውም ብሎ በዚህ ደረጃ ቢብዬ ነበር ብዙ ጊዜ ከዛውና ያው በፍቅር ተሸነፍኩኝ ለዛሬ ህይወታችን በቅተናል ማለት ነው እንዲሁ አንድ አክስቴ ሞታለች ነፍሷን ይማረው ቡና ፍርተቷ አጠሩንና ቁጭ ብለን ይያለን ባለምራ ዘለቀ የሚባለው አክስቴ ባላል እንጂ ቁጭ ብለው ወደ ላይ ከሾቻ እሷ ስትንደረደር ስትወርድ ጧት ያቀነውና አዩና ታዱና ናና ተመልከታ ምንድነው ትንሽ መታበይም ደበረኛል ምንድነው ያቺን ታያታለ አያታለሁ አሉ ወይ አባ ደግሞ ሰው ምንድነው የሚሉት አልኳቸው በእውነት መስላለች ግን እንደሷን ብታገኝ እንዴት እኔ ታደሰ ያልኳቸው ምን ነው አባ አልኩ በእውነት አታገኘም ጋውቸራሻ ይሙት ማለት ማበርተኛ ነበሩ አያቴ ጋር በጣም ይቀራረባሉ በጋውቸራሻ ነግራለሁ አትችልም አታገኝ ማለት እልክ ውስጥ እንደገባ ነው እሳቸው እኔ ያው እሺ እንግዲያውስ ሙቻለሁ አፈር ልብላ በቃ ካላምበረከኩኝ ያለው አልኩ ወዲያው አንድ ሲኒ ቡና ነበር የጠጣው ጠጥቼ ወጣው ወደ ቢሮ ሄድኩኝ ተመልሼ መጣው እሷ ጓደኞቿ ጋር አሉ እነሱ ጋር ስትሄድ ሁለት ሶስት በብስክሌት እየተመላለስኩ አየሁና ትንሽ ዛሬ ወረቀቷል እንደ ጉድ ለዶክመንት ቁጭ ብላ አለች ስሟን ጠይቄ ሰማውና ጸዳሉ ለመጀመሪያ ጊዜ ሴት ልጅን ለትዳር ሲጠይቅ አንቺ የመጀመሪያ አይነሽ ፈቃደኛ ከሆንሽ ወረቀቷን እንደ ጉድ አስቀምጣ ዛሬ ዶክመንቱ እነን ያክል ይሆናል የተጻጻፍናቸው ደብዳቤዎች እና ለትዳር ፈልግሻለሁ ከዚህ ቀደም ሴት ጠይቀናቅም አንቺን ግን መርጫለሁ ከዚህ ቀደም እጮኛ ከሌለሽ ለጋብቻ ፈልገሻለሁ ለክብር ለጋብቻ ነውና መልስሽን ይተባበቃለሁ አሰፋ ጋይቶ መባላል አሁን ዲሪ አለሱ ታደኔ ወስታለሁ አለን በሊዘ ሄዳልኩና ጓደኛው ቤት ይዞ ሄደ ወረቀቱን ሰጠ ወረቀቱን እሷ ያዘችና እዛ በዛው ቀረች ቻቻል ብቻም ሳይሆን ራስን ለፍቅር አሳልፎ መስጠት ብቻ ነው ለቆቃል ስለዚህ ራስን ለሷ ለፍቅር አሳልፌ የሰጠው ሰው ነኝና በዚህም እግዚአብሔር አመሰግናለሁ አከብራለሁ የኔ ውጤቴ ይሄ ነው ፍጻሜም አምሯል ክብር ለክ እሺ በትዳራችሁ ስንት ልጅ አፈራችሁ እና ስንት የልጅ ልጆች አላችሁ አሁን ላይስ ምን ደረጃ ላይ ነው ያሉት የሚለው ልጆቻችን 5 ናቸው 3 ወንድና 2 ሴቶች ናቸው ሁለቱ ሴቶችና ሁለቱ ወንዶች አግብተው
ወልደዋል። ወንዶቹ ልጆቼ ሁለት ወልደዋል፣ ሴቶቹ አንድ ወልደዋል። በዚሁ የልጅ ልጆች 6 ናቸው። 5 ወንድና 1 ሴት የልጅ ልጅ አለን። በዚሁ ነው የትዳር ህይወታችን ይሄንን ይመስላል። እሺ ጋሼ በህይወቱ ውስጥ የማይረሱት ገጠመኝ በትዳሩ የማይረሱት ገጠመኝ እንደው ጎጀብ ወንዝ ላይ ያጋጠመኝ አንድ ነገር አለ። ከዛ ተነስቼ ለስራ መጣሁና ከሷ ጋር እንዲህ አይን በር ላይ ያየችኝ እንዲህ ተመልሼ ያየው ውስጤም አልችል እያለ እቺ ትንሿ ልጅ አሴል አትመለሽም እንደብዬ አለንጋ ያስፈራራሱ መለሰና መሬት ላይ ቆጥና እንዲህ ስታይ ውስጥ እያነባው እንዳለ የደርግ ጊዜ ነው። እግዚአብሔር ያሳያችሁ ክፉ ጊዜ ነው እና እጄ መንገድ ላይ ጎጀብ ላይ ሲደርስ መንገድ የለ ድልድይ አንድ እንጨት ብቻ ናት። ኮርቻ በጀርባዬ ላይ ተሸክሜ የሆነ ጠመንጃ በእጄ ነበረውን እዚያ አድርጌ በቅጤ የተንቧቀቅኩ ጎጀብን ተሻግሬ ድልድዩን ውሃ ውስጥ ስለነበረ አንድ ባርዛፍ ብቻ ወጥቶ ከዛ እንደገና ተመልሼ አሁን ምን አለ ከዚህ ሁሉ እግዚአብሔር ሞት ቢያስቀድመኝ ይሄ ሁሉ መከራ ውስጥ ከመገባት ለላይ ይሷል ለዚህ እኔ እዚህ በስራለ መንግስት እንደዚህ የተማረኩባት ነገር በትነ እቺ ያንንም አሳልፎ 3 ዙር ጎጀብን ተመላልሼ ሁሉን ነገር አሻግሬ ፈረሱን ነድቼ ወንዝ አሻግሬ ወደ ስራ ቦታ ገባው። በሰላም እግዚአብሔር አስጨርሶ መጨረሻችንን ያደርሰው ማለት ነው። እሺ ለወጣቶቹ ምን የምታስተላልፉት መልእክት አለ? እናንተ 40 ዓመት ስትቆዩ ብዙ ነገሮችን አልፋችሁ ብዙ ተቻችላችሁ እዚህ የደረሳችሁትና ለማህበረሰቡም ለልጆቻችሁ የምታስተላልፉት መልእክት ከህይወታችሁ ምን ይማሩ ለምታስተላልፉ? በህይወት ዘመናችን እንደውም በአፍላ በፍቅር ሰዓታችን ብዙ ተለያይተናል። ገና አግብቼ 6 ወር እያለሁኝ የመጀመሪያ ልጄን እንደወለድኩኝ እሷ 6 ወር እያለች ጌሻ ትልቁ ጌሻ ወረዳ ተዛወረ። እኔ ትንሹ ጌሻ ቀረሁ። በዛ መሃል ደግሞ ሁለተኛ ልጄን ደግሞ በአመቱ እንደዚህ ወለድኩኝ። ከዛ ከ2 አመት በኋላ ሶስተኛ ልጅ 3 ልጅ ይዘሽ ብቻሽን በሰው ሀገር ማንንም አያቀኝም። ግን እግዚአብሔር እናትና አባቴ በጥሩ ሁኔታ ነው ያሳደጉ። አንድም ካለው ከአካባቢ ማህበረሰብ ጋር እንዴት በፍቅር መኖር የተባርኩት ከናቴ ነው። እናቴ የተለየች ሰው እና ሰዎች ጋር በፍቅር እንዴት ተባብረ እንዴት ዳሃ ሀብታም ትንሽ ትልቅ አትል እኔም የናቴን ህይወት ነው የወረስኩት። ስለዚህ ያ ህይወት ነው ለዚህ ለዛሬው ያበቃኝ ብዬ አምናለሁ። አባቴም ደግ አባት የትም ሀገር ሲሄድ በዝውውር አሁን ከሱ ጋር 4 አመት ነው። እኔ ትንሹ ጌሻ እሱ ትልቁ ጌሻ 4 አመት ተለያይተን ስንኖር እነዚህ ህፃናት ይዤ ስኖር እሱም እንደ በየቀኑ እንደሚመጣ ነው። በቃ ዛሬ ደብዳቤ ይልካል፣ ነገም ይልካል ስለ ልጆቹ ስለምን ሁሉ። አንድም ቀን እንኳን ወልጄ ተኝቼ እኔን ተኝ ብሎ ጡቴን አውጥቶ ነው የሚያጠበው። ሲጸዳዱ እንኳን ራሱ ነው የሚያጸዳው። ጥፍራቸውን ጸጉራቸውን የሚላጨው እሱ ነው። ጥሩ ባል ነው በእውነት ጥሩ ባል ነው። እናቴ ስትሞት አደራ ሰጣለች። አባቴ ሲሞት አደራ ሰጥተውታል ለሱ ማለት ነው። በእናት ቦታ በአባት ቦታ በእህት ቦታ በወንድም ቦታ እናት አባት ሆኖ የሚያኖረኝ እሱ ስለሆነ እሱ ልዩ ሰው ነው። ስለኔ በቃ ስለኔ አንድ ነገር ተነሳ ማለት በጣም በእውነት እና ያ ስለሆነ ስለዚህ እኔም ደግሞ እንደዛ ብቻዬንም ስኖር ቤተሰቦቼ ብቻሽን ነሽ ብለው እንኳን ጅማ ከሄድኩኝ ህፃናት በግራና በቀኝ በአመት ነው የወለድኳቸው። ቤተሰቦቼ ያለቅሳሉ ቁጭ ብለው እንዴት ልጅ እንደዚህ በላይ ወልደሽ ይሉና ሁሌው እነዚህ እህቶቼ ናቸው አሁን የመጡት እህቶቼ ከግራ ከቀኝ ይዘውኝ ወደዚህ ገጠር ልጆቼን ይዘው ይመጣሉ። እንዲህ ያሉ ቤተሰቦቼ ይረዱኝ ነበር። እሱም ደግሞ አንድም ቀን ከኔ ጋር ክፉ ደግ ተነጋግረን አናውቅም። ግን ሰው ሆኖ ማይጋጭ የለም። ብንጋጭም እንኳን ልጆቻችን አያውቁም፣ ጎረቤት አያውቅም፣ ማንንም ሰው አያውቅም። ስለዚህ ያ ለኛ ሌሎችም ሰዎች ይሄን ነገር ቢማሩ ደስ ይለኛል። ስለዚህ መጣላት አለ መቻቻል አለብን የሚለውን መቻቻልን የመሰለ ነገር የለም። ልጆቼንም ሳሳድግ እንደዛ ነው። እንዴት አርጋ ወንድ አሁን ቢጣ 11 አመት ኖር ያለው ትንሹ ጌሻ ማለት ነው
ከዛ ጫና 4 አመት ቁጭ ብያለሁ ከዛ ጊምቦም 10 አመት ኖር ያለው ጊምቦስ መጣ ልጆቼ ገና የ7ኛ የ8ኛ ክፍል ተማሪዎች ናቸው ወንዶቹ ወጥ ይሰራሉ ዳቦ ይደፋሉ ማይሰሩ ስራ የለም ወንዶቹንም እንደ ሴት ነው ወፍጮ ቤት እንኳን እህል አሸክሜ ሴት እንዴ እቺ እንጀራ እናት ናት ይሉኛል እኔ ራሴ ያደኩበትን ህይወት ነው ለልጆቼ ሳስተምር የነበረው እና ልጆቼን እናቴ ቤተክርስቲያን ይዛኝ ምትሄድ የማርያም ጽዋ ሄዳስ ይዛኝ ሄዳ ምትጠጣ ማበር የማርያም ሲደገስ እንደ ሰርግ ነው በቤታችን የሚደገሰው ልጆቼን በዚያ ዙሪያ እንዲያድጉ ነው ያደረኩት ከልጅነታቸው ገና 7 አመት ሳይሞላቸው እየጾሙ እየጸለዩ ዲያቆናት ሆነው ነው ያደጉት ወንዶቹ ሴቶቹም እግዚአብሔር ይመስገን ሴቶቹም በቤተክርስቲያን ነው ጋብቻቸውን የፈጸሙት እኛም ደግሞ በተጋባን በ13 አመታችን ዘንድሮ 27 ታሳስ 29 ገና ቢመጣ 27ኛ አመታችንን እንይዛለን በስጋው ደግሞ በቤተክርስቲያን ተከብረን ያለን ነው እግዚአብሔር ደግሞ ከፈቀደ ለምንኩስናው እንዲያበቃን እመኛለሁ እግዚአብሔር የተመሰገነ ይሁን ስለዚህ ዋናው አስተዳደግ ነው ወሳኝ አሁን የኔ ልጆች እኔ ተማመንባቸዋለሁ በእኛ እንደሚወጡ አርጌ ነው አሁን ልጆቼ ሲያገቡ ያገቧቸው ሴቶቹ ያገቧቸው ወንዶች ልጆች የኔ ልጆች ናቸው ልዩ ፍቅር ነው ያለኝ በእውነት ልዩ ፍቅር የወንዶቹ ሚስቶች ልጆቼ ናቸው ልዩ ፍቅር በቃ እንደናትነት ነው የሚያዩ ስለዚህ እሱም ልክ እንደዚህ ሁለታችን ባሪያችን ለልጆቻችን ሚስቶች ለልጆቻችን ባሎች ያለን ፍቅር የተለየ ነው እኛ ቤት ባል ማን እንደሆነ ሚስት ማን እንደሆነ ልጅ ማን እንደሆነ አይታወቅም 15 ልጆች ነን 15 ማለት እናት አባቴ ቤት ያ እድገት ነው ዛሬ ልጆቼም እርስ በርሳቸው ተፋቅረው የልጅ ልጆችም ተፋቅረው እንዲያድጉ ማደርገው በዚህ ምክንያት ነው እግዚአብሔር እድሜ ደግሞ ከሰጠኝ የነሱንም እንደዚህ ለማየት ያውቃኝ ተመልካቾቻችን በጥንዶቹ ቤት የነበረን ቆይታ እስካሁን ይመስል ነበር ከልጆቻቸው ጋርና ከሌሎች ቤተሰቦቻቸው ጋር ምናደርገው ቆይታ ይቀጥላል ፕሮግራሙን በማዘጋጀት ቤቴሌም ምሩ ነኝ በካሜራው በኩል ሰላም ነሃለ ዳይሬክት በማድረግ ተሰጥቶሽ ነው አብሮን አለ
ተመልካቾቻችን አሁን የምንገኘው ከልጆቻቸው ጋር ነው። በግራም በቀኝም ያሉት የጋሽ ታዴና የመምህር ጸዳሉ ልጆች ናቸው። ይህን ፕሮግራም በማዘጋጀታቸው ምን ተሰማቸው የሚለውንና ምን ተሞክሮ ከነሱ ህይወት ወሰዱ የሚለውን ከዚህ በመቀጠል እናያለን። እሺና አስተዋውቀሽ ስንተኛ ልጅ ነሽ ለቤቱ ከሚለው ጀምሪና ምን ከነሱ ህይወት ተማርሽ? ከዚህ በኋላ ሳንቺ ለህይወትሽ የምትወስጂው ነገር ምንድነው? ስሜ አሴል ታደሰ ባላለው የመጀመሪያ ልጃቸው ነኝ። ከነሱ ህይወት የተማርኩት ነገር መተሳሰብን፣ ፍቅርን፣ በጋብቻ ውስጥ ተቻችሎ መኖርን እንደገና ደግሞ ለልጆች ቤትን ለማስተዳደር ከባድ ኃላፊነትን መቀበል ያ ኃላፊነት ደግሞ ለመወጣት ብዙ ዋጋ መክፈልን ተምሬያለሁ። በራሴም ህይወት ያንን ማድረግ ለኔ ምናልባት እነሱ ያገኙትን ደስታ እነሱ የደረሱበትን በልጅ ያዩትን ክብር የማይበት ነው ብዬ አስባለሁ። ሁሉ ጊዜም ኃላፊነት ይሰማቸዋል። ሁሉ ጊዜም ማለት ነው። ስለ ልጅ መጸለይ፣ ስለ ልጅ ሁሉ ጊዜ መጨነቅ ይሄ ከባድ ኃላፊነት እንደሆነ እድሜያቸውን ሙሉ ስለኛ ማሰብን ብቻ ሁሉ ጊዜም ስለኛ መጨነቅን ብቻ የመረጡ ሰዎች ናቸውና እኛ ደግሞ ይሄንን ውለታቸውን ይሄ ያደረጉልንን እስከዛሬ ከመወለዳችን ቀን ጀምሮ አሁን እስካለንበት ህይወት ድረስ በህይወታቸው ሰፈር ያደረጉ ገና ስንወለድ በእጃቸው ካቀፉን ሰዓት አድርገው ትልቅ ሆነን አግብተን ወልደን እንኳን ያችን ጊዜ ነው የሚያስቡት። እንደዛ አይነት ህፃን ልጅ አድርገው ነው የሚያስቡት የሚጨነቁልንና ያንን ነገር ምን አድርገን ነው እነዚህ ልናስደስታቸው የምንችለው? ምን ብናረግላቸው ነው ምስጋና ለነሱ እናመሰግናቸዋለን? ቢያንስ በህይወት እያሉ እንዴት ነው ምናመሰግናቸው? እኛም ልንሆን እንችላለን፣ እነሱም ሊሆኑ ይችላሉ፣ መለየት ሊኖር ይችላል። ግን ከዛ በፊት እግዚአብሔር በሰጠን ጊዜ እናመስግናቸው። ታናሽ እህቴ አማከረችን የዛሬ አመት። ከዛ ቤት ውስጥ ቀለል አድርገን ይሄንን ፕሮግራም አዘጋጀን። ለአመቱ 40ኛ አመታቸው ስለሆነ በሰፊው ደግሞ በሚወዷቸው ጎረቤቶቻቸው እንደገና ደግሞ ቤተዘመድ እህቶቻቸው ወንድሞቻቸው ባሉበት እናመሰግናለን። ወላጆቻችን ለዚህ ክብር ያበቃችሁን እናመሰግናችኋለን እንበላቸው ተባባልን። አመት ሙሉ አቀድን፣ ተዘጋጀን። እግዚአብሔር ይመስገን፣ እግዚአብሔርም አላሳፈረንም። ደስ ብሎን ይሄው ዛሬ ለዚህ በቅተናል። እሺ ስሜ ሚኪያስ ታደሰ ባላለው ያው የቤተሰብ ሁለተኛ ልጅ ነኝ። ከቤተሰቦቼ በጣም ትልቅ ነገርን በተለይ በዚህ ዘመን በሁሉም ባለትዳሮችም ማህበረሰቡም ዘንድ እንዲሁም መኘውን ነገር አግኝቻለሁ። በመጀመሪያ ደረጃ እምነትን አውርሶኛል ብዬ አስባለሁ። እኔ በልጅነት ጀምሮ ቤተክርስቲያን ውስጥ ነው ያደግነው። ለሊት ሰዓታት ማለት ስንሄድ እንኳን ቤተክርስቲያንን ነው ማወርስ ያለ ያሳደገን አባት ነው ያለን። ሌላው ከማህበረሰብ ጋር እንዴት ተቻችሎ እንደሚኖር ለምሳሌ ወደ 4 ወረዳዎች ኖረናልኛ። ጫና ኖረናል፣ ጊምቦ ኖረናል፣ አምቦንጋ አለ፣ ቢጣ ኖረናል። በሄድንባቸው ወረዳ ከሰዎች ጋር ያላቸው መስተጋብር በጣም ይገርመኛል እስካሁን ድረስ ማለት ነው። አሁን እኛ ቤት ደስታም ይሁን ሐዘን ከየወረዳው ይመጡና እኛ ራሱ አንደኛው ጊምቦ ልጅ ነው ይለኛል፣ ሌላኛው ደግሞ የጫና ልጅ ነው ይለኛል፣ ሌላው ይጣ ልጅ ሁሉም ከነሱ ከመነጨው እነሱ ከሚያደርጉት የማህበራዊ ትስስር የመጣ እንትን ነው እኛ በኔ ላይ ያደረው ነገር ማለት ነው። እና ከቤተሰቦቼ ድንቅ ነገር ያረስኩት ይሄንን ነው። በመጀመሪያ እግዚአብሔር ይመስገን ይሄንን ሁሉ ያደረገ በደስታ እንድንሰባሰብ በእነሱን ምክንያት አድርጎ እዚህ እንድንገኝ ያደረገ እግዚአብሔር ይመስገን። እኔ በጣም በህይወቴ እድለኛ እንደሆንኩ ቆጥራለሁ። ይሄንን በረከት ይሄንን መታደል በማየቴ ለእናት ለአባቴ 3ኛ ልጅ ነኝ። ግን በጣም እድለኛ ነኝ ብዬ ማስበው ዛሬ ላለኝ ህይወት መሰረት እንዲሆን አንደበቴ እንዲ የተቀላጠፈ ቋንቋ ከሰዎች ጋር ተግባቦት ኖሮት እንድናገር ያረገኝ በእነሱ ስር በማደጌና ያገኘሁት ፍቅር ትሩፋቶች ናቸው። እያንዳንዱ የህይወቴ መሰረት ውስጥ በሃይማኖት በስነ ምግባር በዲሲፕሊን የታነጸ ማንነት እንዲኖረኝ
እግዚአብሔርን እንድፈራ ፈራሃ እግዚአብሔር እንዲኖረኝ ለሀገር ለወገን የታመንኩ እንደሆነ አድርጎኛል እና ቤተሰቦቼን እድሜና ጤና ይስጥልኝ ወንድምቶቼን ይጠብቅልኝ አባቶች እንዳሉት ለምንኩስናቸው ለረጅም ዘመን እድሜያቸው ቀሪ እድሜያቸውን እግዚአብሔር እንዲባርክ አምላክን ማጸናለሁ በጣም አመሰግናችኋለሁ በዚህ የተገኛችሁትን ሁላችሁንም በቤተሰቡ ስም ተመልካቾቻችን ከዛሬው ፕሮግራም እነሱ ከተናገሩትን ብዙ ነገሮችን ወስዳችኋል ብዬ ተስፋ አደርጋለሁ ያስተዋውቁንና ምን እንደተሰማቸው እና ደግሞ ከዚህ ምን ትምህርት እንደወሰዱ ይነግሩናል ማንን በለም እሺ ስሜ መንበራ ኃይሌ ይባላል ጥሩ ስሜት ምትሰማኝ ዛሬ ቤተሰብ ሁሉ የተወለደበት ቀን ነው ብዬ ነው ማስበው ምክንያቱም ባልጠበቅነው ባላሰብነው ባላወቅነው ነገር እንዲህ አይነት ፕሮግራም ተዘጋጅቶ እኛ ስንገኝ የተሰማን ስሜት ከባድ ነው ይሁንና እነኚህ ወንድሜና እህቴ ከተጋቡበት ጊዜ ጀምሮ ያላቸው ህይወት እጅግ ደስ የሚል በሚያስደስት ሁኔታ ኖሮ የሚያስደስት ፕሮግራም ተዘጋጅቶ በመገኘታችን ትልቅ ደስታ ተሰምቶናል በመቀጠል ለዚህ የሚያስተላልፉት መልእክት ለወጣቱ የሚያስተላልፉት መልእክት ካለ እንግዲህ ብዙ ትምህርትን ከነኚህ ይማራል ብዬ አስባለሁ የቤተሰብ ምሳሌ ናቸው ከልጅነት ጀምሮ እስከ ዛሬ በትዳር ዓለም ላይ ሲኖሩ በቅድስና ራሳቸውን ጠብቀው ፈራ እግዚአብሔር ኖሮ መልካም ልጆችን ወልደው በጥሩ ስነ ምግባር አንጸው አሳድገው ለክብሩ በቅተው ዛሬ 40ኛ ዓመታቸው እነሱ በማያውቁት በልጆቻቸው መደገሱ ለነሱም ይሁን ለአካባቢው ህብረተሰብ በአጠቃላይ ለቤተሰብ ትልቅ ትምህርት ትልቅ ተቋም ነው ማለት ነው ስለዚህ ምን ማድረግ አለብን ብለን ስንል ከነኚህ ሰዎች ብዙ መልካም ነገርን መማር አለብን ለትዳራችን ታማኝነት ለኑሯቸው ታማኝነት እውነተኛ ፍቅርን ለባለቤታቸው መስጠት ባለቤት ደግሞ ባለቤቷ እንደ አብርሃም እንደ ሳራ ተፈቃቅረው መኖርን ያሳየ ተምሳሌት የሆነ ቤተሰብ ስለሆነ በአጠቃላይ የነሱን አሪያ ተከትሎ መሄድ አንደኛ ኩራት ነው ሁለተኛ ለሀገር ክብር ነው ሌላው ደግሞ ለሃይማኖት ትልቅ ትምህርት ነው ሰማሽ አያይዘሽ ንገሪ አመሰግናለሁ ይሄንን እድል ስለሰጣችሁ በመጀመሪያ እግዚአብሔርን ለሁሉ እግዚአብሔርን ወንድሜ እኔ ጸዳለ ታናሽ እህት እንደምትሰራ ይባላል ታዲም ከሷ ለይቺ ማላዩ ታላቅ ወንድሜ የነሱ ፍቅር የሱ መልካም ነገር እንደ ታላቅ ወንድሜ ነው የታላቅ እህትነት የሷ ብቻ ሳይሆን ለኔም ታላቅ ወንድም እንደሆነ ነው በዚህ አጋጣሚ ልናገር የምፈልገው እና በተረፈ ደግሞ ያው 40 አመት ሲኖር እግዚአብሔር ይመስገን በእግዚአብሔር ብርታት በእግዚአብሔር ችሎታ እነዚህ ልጆች ተወልደው እዚህ ሲደርሱ ድረስ ተለያይተናል አብረን በችግርም በደስታም ልጆች ኒታናሿም ቢሆን እናታችን አባታችን በነበሩበት ሰዓት እኔ እሷ ተድራ ልጆች በላይ ተወልደው ቀድም ያንን አስቤ ራሱ እንባይ ሲመጣ ነበር ለምን ወይኔ እንዴት አድርጋ ታሳድጋለች ቶሎ በመተወልድበት እንኳን ሰዓት ከልጆቹ በላይ እኛ እሷን እናጣታለን ትጎዳለች እንዴት አድርጋ ገጠር ውስጥ ታሳድጋለች የሚለውን እንትን እናስብ ነበር በህትነታችን ልጆቹን ግን እግዚአብሔር በቃ ከነሱ በላይ ሆኖ ተንከባክቦ ስላሳደገልን እግዚአብሔርን አመሰግናለሁ ልጆቹንም ለዚህ ክብር ስላበቃ እሷንም ወንድሜንም ለዚህ ክብር ስላበቃልኝ እኔ በጣም ደስ ብሎኛል ከምለው በላይ በጣም ነው ደስ ያለኝ ክብሩን እግዚአብሔር ይስጥ ያው የጸዳሉ ታናሽ ወንድም ነኝ እኔም መመኘው ነበር በእድሜ የነሱን አይነት ጋብቻ ይስጠኝ ለምን ጋብቻ ማለት ተፈትኖ በሳት ተፈትኖ እንደማለት ነው ስለዚህ በጋብቻ ውስጥ ሁሉ ጊዜ ደስታ የለም መቸገር አለ መራብ አለ መጠማት አለ በርካታ የቡንጋ ገጠር አካባቢዎችን ተሻግራ ለዚህ መብቃቷ እነኚህን አሁን ምናቸውን በርካታ ልጆችን አድርሳ ለዚህ ፍሬ መብቃቱ ለኔም ትምህርት ሆኖኛል ከሷ በእድሜ
ምናልባት እንግዲህ እሷን አራያ ተከትዬ እኔም አሁን ይመስለኛል የራሴን ጋብቻ እድሜ ስቆጥር ወደ 29 ዓመት አስቆጥሬያለሁ ምናልባት በጓደኝነት የቆየንበትን ጊዜ ብቆጥር ደግሞ 35 ዓመት ሊሆነን ነው ስለዚህ ለኛ ፈርቀዳጅ ነች መንገድ ቀዳጅ ነች እዚህ ላይ በውስጣችን በማከላችን የሌሉ ወንድሞቻችንን እህቶቻችንን ባይኖሩም እሷ ለመጀመሪያ ጊዜ እኛን ሰብስባለች ለመጀመሪያ ጊዜ ደግሞ እንደዚህ በፍቅር እንድንገናኝ ልጆቻችን እርስ በርሳቸው እንዲተዋወቁ ያደረገ በጋብቻም ፈርቀዳጅ ነች እንደገናም ደግሞ በእንደዚህ አይነት መልኩ ኃላፊነት ወስዳ ሁላችንንም ሰብስባ የሷንም ልጆች የኛንም ልጆች እህት ወንድሞቻችንን ያስተሳሰረች በፍቅር ያጋመደች ነችና እኔ ለሷ በእድሜ ከተማርኩት በተጨማሪ አሁንም እድሜ ይስጣት ክፉ አይንካት የአብርሃምንና የሳራን ጋብቻ ያባረከ መድኃኒዓለም ነው እሱ ጋብቻቸውን ስለባረከ ነው እስከዛሬ ድረስ የቆዩትና በአጠቃላይ እንግዲህ ክፉ አይንካችሁ ትዳራችሁ ይባረክ ተጨማሪ እድሜ መድኃኒዓለም ይስጣችሁ እዚህ የተሰበሰባችሁ እህት ወንድሞችም የልጅ ልጆቻችንም ካሁን በኋላ ተጠያይቁ ምናልባት በሚቀጥለው ጊዜም ደግሞ ዛሬ የሷን 40ኛ ዓመት ካከበርን ሌላውን ደግሞ ታላቅ እህታችን አለች ታዱም አለች መቤትም አለች እንደዚሁ ተሰብስበን የራሳችንን ደስታ ምንጋራበት ዘመን ያድርግልን ስሜት አደረገ ደሳለኝ ይባላል የጸዳሉ ደሳለኝ ታናሽ እህቷ ነኝ እኔ ስለዚህ ቀን እግዚአብሔርን እጅግ አድርጌ አመሰግናለሁ እግዚአብሔር ይህንን እድል ስለሰጠን በጣም ብዙ ጊዜ እኛ ቤተሰብ በለቅሶና በሐዘን ነው እንጂ የሚገናኘው በደስታ ተገናኝተናል ይሄ መጀመሪያ ጊዜያችን ወላጆቻችንን ካጣን ጊዜ ጀምሮ ይሄ መጀመሪያ ጊዜያችን ነው እኛ በደስታ ስንገናኝ እግዚአብሔር ይሄንን ቀን ስለሰጠን ይሄንን እድል ስለሰጠን እግዚአብሔርን እጅግ አድርጌ አመሰግናለሁ አሉና ታዴ ያለፉበትን የህይወት ጉዟቸውን በጣም ልጆቻቸውን ያያየው ደነቅ ነበር ጸዳሉ በየአመቱ ወደ ቤትኛ ጋር ስትመጣ አንድ ልጅ አቅፋ እርጉዝ ሆና ነው የምትመጣው እኛ ታናናሾች ስለነበርን ሁሉ ጊዜ ታዴ ቀደም እንዳለው የሷ እንደዛ አይነት ላይፍ ከባድ እንደሆነ ቻሌንጁ ከባድ ነው እኛንም ሁሉ አብረናት ወደዚህ ሀገር ልጆች አቅፈን እንመጣ ነበር ግን ያንን መከራ አልፋ እንደዚህ አይነት ልጆች እግዚአብሔር ስለሰጣት በዛን ጊዜ ይበቃሻል ልጅ ይበቃሻል አትውለጂ ምናምን እንላታለን ጓዳ ውስጥ ነገር ግን ታዴ በጣም የሚገርመኝ ነገር አይበቃኝም ወልዳለሁ ይላል እግዚአብሔር ያንን የተናገረውን ነገር ፍሬያማ ልጆች ስለሰጠው እግዚአብሔር ከልጆች ውስጥ አንድም ልጅ የተበላሸ ልጅ ሳይኖረው እንደዚህ አይነት እድል ስለሰጠው እኔ እግዚአብሔርን እጅግ አድርጌ አመሰግናለሁ ይሄንን ሁሉ የህይወት ውጣ ውረድ አልፎ እግዚአብሔር ለዚህ ቀን ስላበቃቸው እኔ በጣም ደስተኛ ነኝ በቤተሰቡ ስም ደስታዬን ገልጻለሁ ክቡራን ተመልካቾቻችን የዛሬው ፕሮግራማችን ይሄን ይመስል ነበር የ40 አመት ስኬታማ የሆነ ጉዟቸውን አስቃኘናችሁ ተመልካቾቻችን እናንተም ሌላ ፕሮግራም ሲኖራችሁ የካፋ ቴሌቪዥን ከናንተ ጋር ለማክበር ዝግጁ ነው እና የዛሬው ፕሮግራማችን ይሄን ይመስል ነበር በፕሮግራሙን በመምራት አብሬያችሁ ቆየሁት ቤቴሌ መምሩ ነኝ በካሜራው በኩል ሰላምነህ አብሮን ነበር በዳይሬክቲንጉ ፍጹም ተሾመ አብሮን ቆይቷል ከሌሎች ከስቱዲዮ ባለሙያዎች ጋር አብረን በመሆን የዛሬውን ፕሮግራም አቅርበናል ሰላም ቆዩ